አይነት ሰርፕራይዝ ነው? ለማንኛውም ለአቶ ላይኩን የሚሆን ቆንጆ ሰርፕራይዝ አለኝ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የዚህ ቻናል ቤተሰቦች፣ ከሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበላችሁ። እንግዲህ በዛሬው ክፍል በኑሃሚን ተከታታይ ድራማ እጅግ በጣም የተደሰትንበት እጅግ በጣም ደስ የሚል ፍቅር የተዘራበት ክፍል ነው። ውድ ቤተሰቦቼ እንግዲህ እንደሚታወቀው በዛሬው ክፍል በጣም ብዙ ነገር ያየናቸው ነጥቦች አሉ። እነሱም ምንድን ነው? የአምራን ሴራዋ መክሸፉ፣ ሲቀጥል ደግሞ የነ አቶ ላይኩን ቤተሰብ አንድ መሆናቸው፣ ወደ ፍቅር ወደ ትልቅ ድል መምጣታቸው እጅግ በጣም ደስ የሚል ነገር ነው። ውድ ቤተሰቦች እንግዲህ በዛሬው ክፍል እስቲ ያለውን ነገር ከማየታችን በፊት እስቲ ለዚህ ቻናል ቤተሰብ ካልሆናችሁ ቤተሰብ የሆናችሁ ሳብስክራይብ ያደረጋችሁ እንዲሁም ለብዙ ሰው እንዲዳረስ ድራማውን ላይክ ያደረጋችሁ ኮሜንት ያደረጋችሁ እስከ መጨረሻው አብራችሁ እንድትቀጥሉ በአክብሮት እንጋብዛችኋለን። እንግዲህ በዛሬው ክፍል አቶ ላይኩን እጅግ በጣም በከፍተኛ ሁኔታ ራሱን ለማጥፋት ወስኖ ነበር። እንግዲህ ወይዘሮ ዝናሽ ደርሳ ህይወቱን አድናለች። በዛ መሃል ወይዘሮ ዝናሽ እኔ ራሴን አጠፋለሁ፣ እሱ ራሴን አጠፋለሁ በማለት በጣም በከፍተኛ ግብ ውስጥ በነበሩበት ወቅት ሁለቱም ያ እንደማይጠቅምና ያ መፍትሄ እንዳይደለ ተረድቶ አሁን ላይ ለፍቅር ጉዞን ጀምሯል ማለት ነው። ቤተሰቦች እንግዲህ እንደሚታወቀው እነሱ እጅግ በጣም ብዙ ፈተናዎችን አልፎ የዚህ ደረጃ ላይ ደረሱ ናቸው። ግን በስተመጨረሻ ያላሰቡት ነገር እንደተፈጠረ ግልጽ ነው ማለት ነው። ቤተሰቦች እንግዲህ ያ ቤተሰብ መከፋፈል የጀመረው እጅግ በጣም በክፉኛ የተፈታተነው መፈታተኑን የጀመረው ከመቼ ጀምሮ ነው ካላችሁት የዳግምን አባት አቶ ላይኩን በገደለበት ጊዜ ነው ማለት ነው። ቤተሰቦች እንግዲህ አቶ ላይኩን በጣም ስሜቱን ባለመቆጣጠሩ የተነሳ የዳግምን አባት እንደገደለ ይታወቃል። እስቲ አገዳደሉ ልክ አይደለም። በእርግጥ ያው የሰው ልጅ በስሜት ብዙ ነገር ያደርጋል። ግን ያም ቢሆን አሁን ላይ እሱ ራሱን ለማጥፋት ብሎ ያሰበው ትክክል አይደለም። ውድ ቤተሰቦች እንግዲህ በሌላኛው በኩል ደግሞ ወይዘሮ ዝናሽ ከሱ ጋር አብራ ይህን ሁሉ ነገር ሰርታ በሱ ላይ እንዴት ነው ቪዲዮን የቀብር ሁኔታውን ቪዲዮ እንዲቀረጽ አድርጋ ያ ቪዲዮ ደግሞ የአቶ ላይኩን ብቻ ቪዲዮ እንዲኖር የራሷን ኤዲት አድርጋ ወደ ውጭ አውጥታ ማድረጓ በእኔ በበኩሌ እጅግ በጣም አጸያፊ ተግባር ነው። እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። የወይዘሮ ዝናሽ ተግባር ልክ አይደለም ያላችሁ እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። ውድ ቤተሰቦች ሌላኛው ጉዳይ ደግሞ በስተመጨረሻ ናሆም የዛ ቤት ልጅ እንዳይደለ በይፋ ተነግሮለታል ማለት ነው። ውድ ቤተሰቦች እንግዲህ የነገረችው አምራን ነች። እንግዲህ የአምራንን ሰምቶ አሁን ላይ ራሱን በከፍተኛ ሁኔታ የጠላ ነበር። ወደ ከፍተኛ በሆነ ውጥረት ውስጥ ራሱን የከተተ አሁን ላይ ሰላሙን እያጣ የተረበሸ ቢሆንም በስተመጨረሻ ግን አቶ ላይኩን ከፍተኛ ምስጢር በመናገሩ ምክንያት አሁን ወደ ራሱ ወደ ቀልቡ መመለሱ ይታወቃል። ወደ ቤተሰቦች እንግዲህ እንደሚታወቀው አቶ ላይኩን ከቤት ሰራተኛ ከነበረችው ሴት እሱን ወልደው አሁን ላይ ወይዘሮ ዝናሽ በሰዓቱ ማቅጠብኛል ብላ እሱ ላይ ጥላቻ አቅም እንዳትይዝ ብሎ ሰራተኛዋን ከቤት አስወጥቶ ከከተማ ወጣ አድርጎ ቤት ተከራይቶ እሷን እዛ ከናሆም ጋር እንዳኖረ ይታወቃል። ውድ ቤተሰቦች ከሱ የሰማነው ነገር ነው። እንግዲህ በዛ መሃል ናሆምን ለመንከባከብ የቀጠራት ሰራተኛ እጅ ላይ ጥላ ያቺ የናሆም እናት ጠፋች ማለት ነው። ውድ ቤተሰቦች እንግዲህ ዞሮ በስተመጨረሻ የአቶ ላይኩን ልጅ መሆኑ ይህ ድራማ እጅግ በጣም ውብ እንዲሆን አድርገዋል። እስኪ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ።
ናሆም የአቶ ለይኩን ልጅ ባይሆን ኖሮ ምን ይፈጠራል ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። እስካሁን ድረስ ደግሞ ይህን ቻናል ሳብስክራይብ አላደረጋችሁ ሳብስክራይብ አድርጋችሁ ድራማውን እንድትከታተሉ በአክብሮት እንጋብዛችኋለን። እንግዲህ ሌላኛው ሀሳብ ደግሞ አምራን ክፋቷን የራሷ ስራዋን አሁን ላይ በጣም በከፍተኛ ሁኔታ እየተቀጣች ትገኛለች። ውድ ቤተሰቦች እንግዲህ አምራን የምናውቃት በክፉ ስራዋ ነው። እንግዲህ አሁን ላይ በስተ መጨረሻ ናሆም እናት ወይዘሮ ዝናሽ በእሷ ላይ ምንም አይነት እሷ በያዘችው መረጃ ምንም አይነት ስጋትና ሀፍረት ምንም አይነት መፍራት ትታ የሚመጣው ይምጣ ብላ በጣም ከእሷ ጋር የተጋፈጠች እንደሆነ ይታወቃል። ውድ ቤተሰቦች እንግዲህ በዛ ማል አሁን ላይ አምራን ወይዘሮ ዝናሽ አሁን ላይ በአምራን እጅ ያለው ሚሞሪ ምንም አይነት ስጋት እንደማይፈጥርላት አሁን ላይ ተረድታለች ማለት ነው። ውድ ቤተሰቦች እንግዲህ ወይዘሮ ዝናሽ አሁን ላይ ተስፋ ቆርጣ ወደ ህግ ቤትም ቢሆን እገባለሁ ብላ ስለወሰነች አምራን አሁን ያላት ተስፋ ምንም ነው ማለት ነው። ውድ ቤተሰቦች በጣም የሚገርም ነገር ነው። አምራን አሁን ላይ እነሱ አንድ ላይ ለእራት ብሎ በተሰበሰቡበት ቦታ ላይ መታ በፍቅር አሁን ወይዘሮ ዝናሽና አቶ ለይኩን ያለውን ነገር ሁሉም ነገር አውርቶ ጨርሶ ለፍቅር ብሎ በፍቅር ማዕድ ላይ ደርሳ እንግዲህ ይሄ ሚሞሪ ውስጥ የአቶ ለይኩን መረጃ አለ ብላ በጣም የዛም ቤት ሰላም እንዳናጋሽ ትገኛለች ማለት ነው። ቤተሰቦች እስቲ እሷ እንደዚህ ስትናገር ምን ይፈጠራል ብላችሁ ታስባላችሁ? እውነትም ትናገራለች ወይስ አስፈራ? እንግዲህ በስተመጨረሻ አሁን ላይ አምራን ያን ሚሞሪ ምን ታደርጋለች ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንግዲህ አምራን ይሄን ሚሞሪ እንደኔ ከሰጠች በጣም በከፍተኛ ሁኔታ ይሄ ድራማ ይበላሻል ብዬ አስባለሁ። እንግዲህ እንደዛ እንዳይሆን አሁን ላይ አምራን ምንም አይነት ያን ሚሞሪ አሳይት አስፈራርታ ብቻ ብትተውና የሆነ ብር ብትቀበል እንደኔ እኔ ደስተኛ ነኝ ማለት ነው። ዲቤ ሌላኛው ሀሳብ ደግሞ ምንድነው ናሆሜና ኑሐሚን እጅግ በጣም በከፍተኛ ሁኔታ በፍቅር ላይ እንዳሉና በጣም ከቀን ወደ ቀን የተግባቡና እየተዋደዱ የመጡ ጥንዶች ናቸው። ውድ ቤተሰቦች ምንም እንኳን ኑሐሚን ንጹህ ብትሆንም ለናሆም ያላት ቦታ በጣም ንጹህ ከመሆኑ የተነሳ አሁን ላይ በጥሩ ሁኔታ ላይ ይገኛሉ ማለት ነው። ውድ ቤተሰቦች በስተ መጨረሻ አሁን ላይ ዳግም ደግሞ በከፍተኛ ሁኔታ ኑሐሚንን እየፈለገ ይገኛል ማለት ነው። ውድ ቤተሰቦች እንግዲህ ዳግም አሁን ላይ የናሆም ወንድሙ ነው። እንግዲህ የናሆምን ፍቅረኛ የሆነችውን ኑሐሚን ወዶ አፍቅሮ ምን ይፈጠራል ብላችሁ ታስባላችሁ? አሁን ከእሱ ጋር እሷ እንዳለች ያውቃል። ግን ይሄን ያወቀ እንዴት በጣም አስነዋሪ ተግባር ነው። እኔ የዳግም ስራ ምንም አልተመቸኝም። ስራውም ሁሉም ነገሩ ልክ አይደለም ብዬ አስባለሁ። እስቲ ሀሳብ አስተያየታችሁን በዚህ ዙሪያ ላይ ያላችሁን አስቀምጡልኝ ውድ ቤተሰቦቼ። እስኪ በሚቀጥለው ክፍል ይሄ ድራማ ምን ይዞ ይምጣ ብላችሁ ታስባላችሁ? አምራን ደግሞ ምን ታርግ ብላችሁ ታስባላችሁ? እሱ አሁን መሬት ላይ የተጣለች ሴት ነች እና እንግዲህ ይሄ ነገሯን እስኪ ምን ታርግ ብላችሁ ታስባላችሁ? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። እንግዲህ በሚቀጥለው ክፍል ምን ይዞ ይምጣ ይሄ ድራማ ብላችሁ ታስባላችሁ? እስቲ ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ። ይሄ ቻናል እንግዲህ ሁሌ በየሳምንቱ ለእናንተ አዳዲስ ድራማዎችን ይዞ የሚመጣ ቻናል ነው። ይህን ቻናል እስካሁን ድረስ ሳብስክራይብ አላደረጋችሁ ሳብስክራይብ አድርጋችሁ ለድራማው ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቤተሰቦቼ፣ በዓለም ዳርቻ ያላችሁት በሙሉ ሰላማችሁ በዝት ይበላችሁ። በሚቀጥለው ክፍል እስከምንገናኝ ቻው ቻው። በእኔ በኩል ያለኝ ሀሳብ አስተያየት ይህን ይመስላል። ቻው